ዓለም አይታ የማታውቀው ባለጸጋ፣ አጋንንትን የሚይዝ ከእንስሳት ጋር የሚያወራ ንፋስን እንደ ፈረስ የሚጋልብ ንጉሥ። ስሙ በመጽሐፍ ቅዱስና በቁርአን በታሪክ ድርሳናት ውስጥ በክብር ይጠቀሳል። ንጉሥ ሰለሞን። ብዙዎቹ ስለ ሀብቱና ስለ ጥበቡ ያወራሉ። ነገር ግን የኃይሉ ምስጢር የሆነው ያ ቀለበት የት ገባ? ዛሬ በምድር ላይ ተከስቶ የማያውቀውን የታሪክና የምስጢር ጉዞ እንጀምራለን። ታሪኩ የሚጀምረው ከ3000 ዓመታት በፊት በኢየሩሳሌም ነው። ታላቁ ንጉሥ ዳዊት ሊያርፍ ጥቂት ቀናት ቀርተውታል። በዚህ መሃል የበኩር ልጁ አዶንያስ መንግስቱን ለመቀማት ሴራ ይጎነጉናል። ነገር ግን ፈጣሪ የመረጠው ሌላ ሰው ነበር፣ ገና ታዳጊው ሰለሞን። በነቢዩ ናታንና በካህኑ ሳዶቅ አማካኝነት ሰለሞን በቅዱስ ዘይት ተቀባ። የዳዊት ወራሽ የሰላም ንጉሥ ሆኖ በዙፋኑ ላይ ተቀመጠ። ሰለሞን ንጉሥ እንደሆነ መጀመሪያ ያደረገው ወደ ጉባኤን ተራራ መሄድ ነበር። እዚያም 1000 የሚሆኑ መስዋዕቶችን አቀረበ። በዚያች ምሽት ፈጣሪ በሕልም ተገለጠለት። ሰለሞን ሆይ የምትፈልገውን ለምነኝ እሰጥሃለሁ አለው። ሰለሞን ግን ወርቅ አላለውም፣ የጠላቶችን ሞትም አልፈለግም። የለመነው አንድ ነገር ብቻ ነበር፣ ሕዝብህን በቅንነት የምመራበት አስተዋይ ልብና ጥበብን ስጠኝ አለው። የሰለሞን ጥበብ ለመጀመሪያ ጊዜ ለዓለም የታየው በአንድ አስገራሚ ፍርድ ነበር። 2 እናቶች አንድ ሕፃን ይዘው መጡ። ሁለቱም ልጁ የኔ ነው ይላሉ። ሰለሞን ምን አደረገ? ሕፃኑን ለ2 ቆርጣችሁ ተካፈሉ አላቸው። እውነተኛዋ እናት ልጁ እንዳይሞት ለሷ ስጧት ስትል አለቀሰች። ሌላኛዋ ግን ለኔም ለሷም አይሁን ቁረጡት አለች። ሰለሞን እውነተኛዋን እናት በዚያ አወቃት። ዓለም በሰለሞን ጥበብ ተደነቀች። የሰለሞን ጥበብ በምድራዊ ዕውቀት ብቻ የተወሰነ አልነበረም። ጥንታዊ ድርሳናት እንደሚሉት የመላእክት አለቃ ቅዱስ ሚካኤል ከፈጣሪ ዘንድ አንድ ሚስጥር ቀለበት አመጣለት። ይህ ቀለበት የሰለሞን ማኅተብ ሴል ኦፍ ሶሎሞን በመባል ይታወቃል። በቀለበቱ ላይ 4 ዕንቁዎች የነበሩ ሲሆን እያንዳንዱ ዕንቁ በንፋስ፣ በምድር፣ በውሃና በረቂቃን መናፍስት ላይ ፍጹም ሥልጣን የሚሰጡ ነበሩ። ንጉሡ ይህንን ቀለበት ሲያደርግ የማይታየው ዓለም ለእሱ መታዘዝ ጀመረ። ሰለሞን በዚህ ቀለበት አማካኝነት 72 የሚሆኑ የጥልቁ ዓለም አለቆችንና አጋንንትን በቁጥጥር ስር አዋለ። አስማዲያስ የተባለውን የአጋንንት አለቃ ጭምር በማሰር የሰማይንና የምድርን ምስጢር እንዲነግሩት አደረገ። ሰለሞን እነዚህም መናፍስት ለጥፋት ሳይሆን ለታላቁ ቤተ መቅደስ ግንባታ እንደ ጉልበት ሰራተኛ ይጠቀምባቸው ነበር። መናፍስቱ ከባህር ስር ዕንቁ እንዲያወጡ፣ ካልታወቁ ስፍራዎች ወርቅና አልማዝ እንዲያመጡ ይታዘዙ ነበር። ይህ ለሰው ልጅ አእምሮ የሚከብድ የታሪክ ምስጢር ነው። ቤተ መቅደሱ ሲገነባ አንድ ጥብቅ ሕግ ነበር። ይኸውም መዶሻም ሆነ ማንኛውም የብረት ድምፅ በቤተ መቅደሱ ውስጥ መሰማት የለበትም የሚል ነው። ታዲያ ያ ሁሉ ግዙፍ ድንጋይ ያለ ብረት መሳሪያ እንዴት መቁረጥ ተቻለ? እዚህ ጋር ነው ሌላው ምስጢር የሚወጣው። ሰለሞን አጋንንትን በማዘዝ ሻሚር የተባለውን ተአምራዊ ፍጥረት እንዲያመጡለት አደረገ። ይህ ፍጥረት ድንጋይና ብረትን እንደ ወረቀት የሚቀዳድድ መለኮታዊ ኃይል ነበረው። በሰለሞን ዘመን ቴክኖሎጂና ተአምር ተቀላቅለው ነበር። የሰለሞን ጥበብ ዝና አድማስ አቋርጦ ደቡብ አፍሪካና ኢትዮጵያ ደረሰ። የኢትዮጵያዋ ንግሥት ሳባ የሰማችውን በዓይኗ ለማየት በጥበቡም ለመፈተን በብዙ ወርቅና በከበሩ ድንጋዮች ታጅባ ወደ ኢየሩሳሌም ተጓዘች። ንግሥቲቱ ለሰለሞን እጅግ ከባድ የሆኑ እንቆቅልሾችን አቀረበችለት። ሰለሞን ግን ሁሉንም ሚስጥራት ከመቅጽበት ፈታቸው። የንጉሡን ጥበብ፣ የቤተ መቅደሱን ውበትና የሥርዓቱን ድምቀት ስታይ እስትንፋስ አጠራት። የሰማሁት ያየሁትን ግማሽ እንኳን አይደርስም ስትል መሰከረች። ይህ ግንኙነት ለኢትዮጵያ ታላቅ የታሪክ ምዕራፍ የከፈተ ነበር። ከጥበቡና ከቀለበቱ በተጨማሪ ሰለሞን ሌላ ድንቅ ኃይል ነበረው። ይሄውም ንፋስን ማዘዝ። ምስጢራዊ ድርሳናት እንደሚሉት ሰለሞን ባህር የተሰራ ግዙፍ ምንጣፍ ነበረው። ንጉሡ ሲፈልግ ንፋስን ያዝዛል። ንፋሱም ምንጣፉን ተሸክሞ ሰለሞንንና ሰራዊቱን በሰማይ ላይ ያበራቸዋል። በአንድ ቀን ውስጥ የ2 ወር መንገድ መጓዝ ይችል ነበር። ይህም ለብዙዎቹ የጥንት ቴክኖሎጂ ወይስ መለኮታዊ ተአምር የሚል ጥያቄ ይጭራል። ሰለሞን በዘመኑ የአየር ላይ የበላይነት የነበረው ብቸኛ ንጉሥ ነበር።
የሰለሞን መንግስት በሀብት የናወጠ ነበር። በኢየሩሳሌም ውስጥ ብር እንደ ድንጋይ ይቆጠር ነበር። ንጉሱ የራሱ የሆነ የባህር መርከቦች ነበሩት። እነዚህ መርከቦች በየ3 ዓመቱ አንድ ጊዜ ወደ ኦፌር እየተጓዙ ወርቅን፣ ብርን፣ የዝሆንን ጥርስና የከበሩ ድንጋዮችን ይጭኑ ነበር። በየዓመቱ ለሰለሞን የሚገባው ወርቅ ብቻ 666 መክሊት ነበር። ዙፋኑ ከዝሆን ጥርስ ተሰርቶ በንጹህ ወርቅ የተለበጠ ሲሆን እንዲህ ያለ የጥበብ ሥራ በዓለም ንግሥታት ዘንድ ታይቶ አይታወቅም ነበር። ጥበብ ብቻዋን ሰውን አታድንም። ሰለሞን በዘመኑ መጨረሻ ላይ በታሪክ የማይታመን ስህተት ውስጥ ወደቀ። ከጎረቤት ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት ለማጠናከር ሲል 700 ሚስቶችንና 300 ዕቁባቶችን ነበሩት። እነዚህ ሴቶች ግን ንጉሱን ወደ ባዕድ አምልኮ መለሱት። ለጥበብና ለሰላም የቆመው ሰለሞን በስተርጅናው ለጣዖታት መሠዊያውን መስራት ጀመረ። በዚህም ምክንያት ፈጣሪ ተቆጣ። መንግስቱም ከልጁ እጅ እንደምትከፈል በትንቢት ተነገረው። የጥበብ ሁሉ አባት የነበረው ሰለሞን የሰው ልጅ ደካማ መሆኑን ለዓለም አሳየ። ስለ ሰለሞን አሟሟት የሚናገረው ትውፊት እጅግ አስገራሚ ነው። እንደ ጥንታዊ ድርሳናት አገላለጽ ሰለሞን መሞቱ የታወቀው ከ1 ዓመት በኋላ ነው። ንጉሱ በምርኩዝ ተደግፎ ቆሞ ሳለ ነፍሱ ወጣች። የታሰሩት አጋንንት ግን ንጉሱ በሕይወት ያለ መስሏቸው ለቤተ መቅደሱ ግንባታ ተገዝተው መስራታቸውን ቀጠሉ። ግንባታው እስኪጠናቀቅ ድረስ ሰለሞን በቆመበት አልወደቀም ነበር። በመጨረሻም አንድ ምስጥ የንጉሱን ምርኩዝ በልታ ስታጠናቀቅ አስክሬኑ ወደቀ። ያን ጊዜ ነበር አጋንንቱ ንጉሱ መሞቱን አውቀው ከስልጣኑ ነፃ የወጡት። ዛሬ የሰለሞን ቤተ መቅደስ እንደቆመ አለ። ወርቃማው በር ታሽጓል። ነገር ግን የሰለሞን ጥበብና ኃይል ጥያቄ ሆኖ ቀጥሏል። ያ ምስጢራዊ ቀለበት የት ገባ? አንዳንዶቹ በኢየሩሳሌም መቃብር ውስጥ ነው ይላሉ። ሌሎቹ ደግሞ ወደ ኢትዮጵያ መጥቷል ብለው ያምናሉ። የሰለሞን ታሪክ የሚያስተምረን አንድ ትልቅ እውነት አለ። ጥበብና ሀብት ለጊዜው ቢሆንም እውነተኛ ፍርሃት እግዚአብሔርን ግን የሕይወት መሰረት መሆኑን የንጉሥ ሰለሞን ምስጢር ለዘላለም በታሪክ መዝገብ ውስጥ ሕያው ሆኖ ይኖራል። ታዲያ እናንተ ይህንን ታሪክ እንዴት ታዩታላችሁ? ሐሳባችሁን የሐሳብ መስጫ ላይ አጋሩን። ቪዲዮን ከወዳችሁት ላይክ ማድረጋችሁን አትርሱ። ድጋሚ እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ቆዩን። መልካም ጊዜ